ዛሬ ላይ ብዙ ሰዎች በኦንላይን ዓለም እየተሸወዱ ነው። እንዳትሸወዱ ከፈለጋችሁ ይህን ቪዲዮ እንደ ምክር እስከ መጨረሻው ተመልከቱት። ምን አይነት ነገር ማድረግ አለብን፣ ኦንላይን ስራዎችስ ምን አይነት ናቸው የሚለው በዚህኛው ቪዲዮ ተካቷል። ከዛ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ላይ አሁን ያለንበት ኢራ ዲጂታላይዜሽን ነው። ብዙ ሲስተሞች እየተዘረጉ ነው። ተዘርግተው ያለቁማሉ። ብዙ ሲስተሞች ተዘርግተዋል። በኢትዮጵያ ውስጥ ዲጂታላይዜሽን ኢራ ውስጥ ነው ያለ ነው። ይሄ ዲጂታል ኢራ ሲመጣ ክራከሮች አሉ፣ ሃከሮች አሉ፣ ክራክ የሚያደርጉ ስካመሮች አሉ፣ ስካም የሚያደርጉ ስካም የሆነ ሲስተምም ይዘረጋል። ዌብሳይቶች አሉ፣ አፕም አሉ፣ አፕሊኬሽን የምንላቸው ወይ ደግሞ መተግበሪያ የምንላቸው ብዙ ነገሮች ስካም የሚያደርጉ አሁን ላይ በብዛት አሉ እና ብዙ የኢትዮጵያን ወጣት ብቻ ሳይሆን ብዙ ኢትዮጵያኖች በቅርብ ጊዜ እንደተሸወዱ ያው ሰምተናል፣ ታውቃላችሁ። እናንተም ፕሊስ እንዳትሸወዱ። በቃ ከእንግዲህ በኋላ ኦንላይን ስራ ምን አይነት ነው? ኦንላይን ስራ ያልሆነስ ምን አይነት ነው? የስካመሮች ምን አይነት ናቸው? እውነት የሆኑስ ምን አይነት ናቸው የሚለው በዚህኛው ቪዲዮ በደንብ ተከታተሉ። ለምሳሌ ስካመር ስንል ምን አይነት ነው? ስካመር ማለት ፌክ፣ እውነት ያልሆነ ማለት ነው። ለምሳሌ አብዛኛውን ጊዜ ምን ይላሉ? ቴክስት ይላክላቸው ወይ በቴክስት ሊደርሷችሁ ይችላል፣ ወይ ደግሞ ሊንክ ኮፒ በማድረግ ሊሆን ይችላል። ብቻ ስራችን በዚህ ነው የምንሰራው። ይሄን ያህል ገንዘብ ኢንቨስት አድርግ፣ እኛ ደግሞ ይሄን ያህል እንሰጣለን የሚባል ነገር አለ። this is not true። ይሄን እውነት እንዳልሆነ ማመን እና መቀበል መቻል አለባችሁ። it is not true። በቃ እውነት አይደለም። ኦንላይን ስራ ሲባል እንደዚህ ያለ ስራ አይደለም። ኦንላይን ስራ ሲባል ዝም ብሎ ሊንክ ላክ ወይ ደግሞ ገንዘብን ኢንቨስት አድርግ፣ አንተ ኢንቨስት ስታደርግ በዚህን ያህል እንሰጣለን የሚባል አይደለም። ይሄ ቶታሊ ፈጽሞ ኦንላይን ስራ አይደለም። ኦንላይን ስራ ማለት አንደኛ ጊዜያችሁን ይወስዳል። ልክ አንድ ሰው ለአንድ ካምፓኒ ወይ ደግሞ ለአንድ ተቋም ተቀጥሮ እንደሚሰራ ሁሉ ጊዜያችሁን፣ ችሎታችሁን ይጠይቃል። ስለዚህ ኦንላይን ስራም ልክ እንደዛ ስኪል ወይ ደግሞ ችሎታችሁን ገንዘብም የሚጠይቁ አሉ። በዛ መልክ የሚሰራ ነው እንጂ ዝም ብሎ ብራችሁን ኢንቨስት አድርጋችሁ ምንም ሳሰሩ ይሄን ያህል እንሰጣቸዋለን ምናምን የሚባል ነገር እርስናችሁ እውነት አይደለም። ፕሊዝ በቃ አትሸወዱ፣ አትጃጃሉ፣ መጃጃልን አቁሙ። just you have to stop። መለየት መቻል አለባችሁ። እውነተኛው ነውና እውነተኛ ያልሆነውን እንዴት ልንለይ እንችላለን? the first thing is you have to study well። የመጀመሪያው ነገር በደንብ ማጥናት መቻል አለባችሁ። ነገር ዲፕሊ ዲቴል ማወቅ መቻል አለባችሁ። ያ ኢንቨስት የምታደርጉት ነገር እውነት ነው ወይስ አይደለም? ዛሬ ላይ እንዴት እንለያለን? ዲፕሲክ አለ፣ ቻት ጂፒቲ አለ፣ ጉግል አለ፣ ቪዲዮ፣ ዩቲዩብ፣ ቲክታክ፣ እነዚህ ላይ ሰርች አድርጉት። እውነት ነው ወይስ አይደለም ነው መለየት መቻል ያለባችሁ። ከዛ ከለያችሁ በኋላ ዳይሬክትሊ ልሰሩ ትችላላችሁ። እውነት ከሆነ እውነት ነው፣ ትክክለኛ ከሆነ በትክክል ነው ብላችሁ ተቀብላችሁ ኢንቨስት ታደርጋላችሁ። ትክክለኛ ካልሆነ እዛው ታቆማላችሁ። you have to just follow this step። እነዚህ ነው፣ በዚህ መልክ ነው መሄድ ያለባችሁ። በእርግጥ ይሄ ነገር ከተቋቋመ ምን ያህል ቆይቷል፣ ምን አይነት ሰዎችስ እዚህ ላይ ትርፋማ ሆነዋል የሚለውን በሚገባ ማጥናት መቻል አለባችሁ። ኦንላይን ስራ ምንላቸው እንዳልኳችሁ ጊዜ የሚወስድ ችሎታ የሚጠይቅ እውቀት የሚጠይቅ እንዲሁም ደግሞ አንዳንዶቹ ገንዘብ የሚጠይቁ አሉ። ለምሳሌ ፎሬክስ ብንወስድ ስኪል ይጠይቃል፣ ገንዘባችሁን ይጠይቃል፣ ጊዜያችሁን ይወስዳል። ይሁት ተመልከቱት። ኦንላይን ስራ ትክክለኛ ኦንላይን ስራ ምንለው እንደዚህ ያሉ ስራ ናቸው። ኦንላይን ትሬደር ብትሆኑ ስኪል ይጠይቃል፣ ገንዘባችሁን ይጠይቃል፣ እንዲሁም ጊዜያችሁን ይጠይቃል። ኤክስፒሪየንስ መሆናችሁንም ይጠይቃል። ግን ስካመር ሲሆንስ እንዴት ነው የምንለየው? ስካመር ሲሆኑ ምንም ነገር መስራት አይጠበቅባችሁም። ገንዘባችሁን ብቻ ሊቀበሏችሁ ይችላሉ። ከዛስ ይሄን ያህል እንሰጣችኋለን፣ በዚህ ይሄን ያህል ኢንቨስት አድርግ፣ እንደዚህ አድርግልን የሚባል አለ። this is not true። ይሄ እውነት አይደለም። ይሄ በጣም ከእውነት የራቀ ነው። አብዛኛው በዩኒቨርሲቲ አካባቢ ያላችሁ ተማሪዎች አይናዊት ብዙ ተማሪዎች አውቃለሁ የያዙትን ኮምፒውተር ሸጠውላ ኢንቨስት አድርገው ከዛ ስካም እንዴት ተደረጉ አውቃለሁ። ስንት ሚሊዮን ብር ኢንቨስት ያደረገ ሰው አውቃለሁ። just stop። ኦንላይን ስራ ሲባል እንደዚህ ያለ አይደለም። ከዛ ይልቅ ስለ ፎሬክስ ተማሩ፣ በደንብ ተማሩ። ስኪል ማሳደግ መቻል አለባችሁ። ኮንተንት ክሬተር ለመሆን ስለ ኮንተንት ክሬሽን በደንብ ተማሩ። ቪዲዮ ኤዲተር ለመሆን ስለ ቪዲዮ ኤዲቲንግ ተማሩ። ስለ ድራፕ ሺፒንግ ተማሩ። ኢንቨስት ስለማድረግ ተማሩ። ስለ just like ኦንላይን ትሬዲንግ ተማሩ። this is the best skill። this is the best job። ይሄኛው አሪፍ የሆነ ስራ ነው። ኦንላይን ስራ የሚባለው ልክ እንደዚህ ያሉት ናቸው እንጂ እንደ ኢንቨስት አድርገህ በዛ በሊንክ ምናምን ነገር የሚባል ነገር አይደለም። this you have to accept። ምክሬ የዛሬ ለሁላችሁም ይሄ ነው። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ድጋሜ እስክንገናኝ ፒስ።